ዛሬ ፍቅርን ትትናን እያስተማረን ነው። ብሩኬ የሚስቱን እግር አጥቧል ይላቸዋል። እንደዚህ ነው ማለት ነው። የኔ ቅምጥል የኔ የሃይሚን ደስታ ሲታይ ደስ የሚለው ሰው በላይክ ማድረጋችሁን እንዳትረሱ ማለት ነው። የጨረቃ ፋሚሊዎች ማለት ነው። እና እኔስ ትናንት አዝኜብሽ ነበረ፣ ግን እናንተ ተስማምታችኋል። እንኳን ዋናው መስማማታችሁ ነው። ብሩኬም እንኳን ተረጋጋግ፣ ሀይሚሻም እንኳን ዳንሽልን፣ እልልልልልል ደስ ብሎናል ስለተነሳሽ ማለት ነው። እና ይህን ፈገግታሽን ስላየን ደግሞ በጣም ደስ ብሎናል፣ የእውነት ለመናገር ማለት ነው። ደስ ብሎናል ማለት ነው። ለምን እንደሆነ ታውቂያለሽ? በቃ እኛ ያንቺን ደስታ ነው የምንፈልገው፣ ያንቺን ሳቅ ነው የምንፈልገው። ምንም እንድትሆኝብን አንፈልግም። ሲቀጥል ሁልጊዜ የምሰራቸው ቪዲዮዎች ማስተማሪያ ናቸው፣ ግን ጥሩ አይደለም። በቃ ብሩክ እንዳለው ይሄ ትናንት የተሰራው ቪዲዮ ለሌላ ጊዜም እንኳን ማለት ነው በቃ ለማንም ለጠላት እንኳን በቃ የማያስፈልግ ቪዲዮ ነው የተሰራው ማለት የትናንቱ ቪዲዮ ማለት ነው። የእውነት ለመናገር ማለት ነው ሚሻ፣ ይሄ የእውነት ለመናገር ይደብራል ማለት በቃ እግዚአብሔር ክፉን ነገር ያርቅልን። አይኖ የሰው ልጅ ዋናው ትልቁ ነገር ተዋዶ ተፋቅሮ ነው የተጋባው። እግዚአብሔር ደግሞ የሚወዱትን ሰው ደግሞ በልጅ ይባርካል እንዳልሽው እውነትሽን ነው። በእርግጥ አንቺ የምትሰሪያቸው ቪዲዮዎች ሁሉ ጊዜ ሁሉም ነገር ለማስተማሪያ ነው የምትሰሪው፣ ለማስተማሪያነት ነው የምትሰሪው። ግን አለ አይደል ለማስተማሪያነት ሲሆን ደግሞ ምን መሰለሽ ያ የዛኛውን ሰው ስሜት ይጎዳል በጣም ማለት ነው። ቡርኬ ትናንት በጣም ተጎድቷል የእውነት ለመናገር ማለት ነው። እና ያው ተረጋግቶ አስቦ ነው የመጣው ማለት ነው። እና ያው ዛሬ ማለት በዚህ እኔ እንጃ፣ እኔ እውነት ለመናገር ቶሎ ራሱ ይመለሳሉ ብዬ ራሱ አላሰብኩም ነበር። በብሩክ ባህሪ፣ በብሩክ ድርቀት፣ በብሩክ ለኝነት የእውነት ለመናገር እኔ በጥል ምናምን ነበር የሚጀምሩት የመሰለኝ ማለት ነው። ግን እሱም ተረጋግቶ ያው አስቦበት ምናምን ነው። እና ማለት የእናንተ ጀስት ኦዲየንስን ላለማስከፋትም ነው ያው ብሩኬ እንትን ያሉ ማለት ነው። እና ያው ሚስ አንደርስታንድ አድርገናል የጨረቃ ፋሚሊዎች ማለት ነው። እና ያው ዛሬ ብሩኬ የሀይሚን እግር ነው ያጠበው ማለት ነው። እና ሀይሚ በጣም ደስ ያላት ማለት ነው። በቃ አላሰበችውም። ለመጀመሪያ ጊዜ ነው ዛሬ ሲያጥባት ያየሁት ማለት ጀስት ሚስቴ ናት። ለምታፈቅረው ሰው ደግሞ ምንም ማለት በጣም ነቲንግ እግር ማጠብ ማለት ምንም ማለት አይደለም እንዳለው አይደለም። እኛ ሰዎች እግዚአብሔር እንኳን ዝቅ ብሎ የዓለም ንጉሥ ሰማይና ምድርን የፈጠረ አምላክ እንኳን ዝቅ ብሎ የገዛ ምርቶቹ ነገር አጥቧል ብሏል ብሩኬ ማለት ነው። እና መታዘዝ ከመስዋዕትነት ይበልጣል ይባላል ማለት ነው። እና በጣም ደስ ያለት በቃ ማለት አልጠበቀችውም።